እናታችን ጠፍታለች፣ የለችም፣ ልናገኛት አልቻልንም። ልናገኛት ስላልቻለን እዚህ ከመጣች ብዬ እናንተ ጋር መጣሁኝ። ሰላም ውድ የኔ መንገድ ፕሮግራም ተከታታዮቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? ዛሬም እንደተለመደው አንድ እንግዳ ይዘንላችሁ ቀርበናል። የመጣበትን የህይወት መንገዶች የሚያካፍለን ይሆናል። አብራችሁን ቆዩ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እስቲ ራስህን ቅድሚያ ለተመልካቾቻችን አስተዋውቅና ወደ ሀሳባችን እንገባለን። አመሰግናለሁ። አንዱዓለም እባላለሁ። አንዱዓለም ማለት ተወልጄ ያደግኩት በጉራጌ ዞን እንደጋኝ ወረዳ አንድ ገጠራማ አካባቢ ነው ተወልጄ ያደግኩት። እንኳን ደህና መጣ ወደ የኔ መንገድ ፕሮግራም። እንኳን ደህና ቆየሽን። እናመሰግናለን። ያው እንግዲህ ብዙ የህይወት መንገድ ውጣ ውረዶችን አልፈህ እንደመጣ ሰምተን ነው ወደ ስቱዲዮ የጋበዝነህና እንዴት ነህ? ልጅነትህ እንዴት ነበረ? አንዱዓለም ማን ነው የሚለውን ነገር እስኪ በሰፊው አጫውተን። አንዱዓለም ተወልዶ ያደገው ገጠራማ አካባቢ ነው ተወልዶ ያደገውና እዛ አካባቢ ተወልዶ ካደገ በኋላ አቅሙ ለትምህርት ሲደርስ ወደ ትምህርት እዛ አካባቢ ተምሯልና ነገር ግን እዛ አካባቢ ላይ ሲማር ቀላል ነገር አልነበረም። ህይወቴ ለማስተዳደር እኔ በህይወቴ ውስጥ አባቴን አላቆም ስልሽ በልጅነቴ ነው ያጣሁትና ለእኔ እናቴ እንደ አባትም እንደ እናትም ሆና ነው ያሳደገችኝና ትልቁ መንገድ እኔ የምፈልገው የእናቴ ህይወትን መቀየር፣ የእናቴ የተሻለ ነገር መስጠትና ማምነውም ደግሞ የእናቴ ህይወት እኔ ተመሬ በህይወቷ ትልቅ ለውጥ ያመጣል ብዬ ስለማስብ እዛው አካባቢ ተማርኩኝ። በጣም የሚገርምሽ ነገር ስማር ምንም የማላውቅ ተማሪ ነበርኩኝ። በተለይ አንደኛና ጀማሪ ክላስ ፈተና አለ ሲባል ወንድሜ ስሜ እንኳን መጻፍ አልችልም ነበርና ምን ያደርግ ነበረ? ስሜ ዝም ብሎ ይሄ ደመቅ ሳያደርገው ዝም ብሎ ይጽፍልኛል። ከ1 እስከ 10 ቁጥር ይጽፍና ዝም ብሎ ሀለ አሞርሃ ብሎ ይሰጠኝና እኔ ክላስ ከገባሁኝ በኋላ ስሜን አደምቃለሁ። መልሱም ይሁንም አይሁንም ምን አደርጋለሁ? ያቺ መልሷን አደምቃት ነበረ። ከዛ በኋላ አመቱ መጨረሻ ደረሰ። ጀማሪ ክፍል ነበርኩኝና ሲታይ ውጤት ማምጣት አልቻልኩም። ስሜ መጻፍ አልቻልኩም። እዛ መድገም አለብህ አሉኝ። እዛ ደግሜ ተማርኩኝ። ከዛ በኋላ ወደ አንደኛ ክላስ እየተሸጋገርኩኝ ከዛ በኋላ በጣም ጠንካራ ሆኜ ተማርኩኝ። ለምን ብትይኝ በህይወትሽ ውስጥ የሚያጠነክርሽ ነገርና በህይወትሽ ውስጥ ደግሞ ለምትኖርለት ዓላማ ካለሽ ወደፊት የምትቀጥይበትን ዋና ዓላማ ካለሽ ምንም ነገር ቢመጣ ወደኋላ አትወርቂም። እንቅፋት ወደፊት ነው የሚጥለው እንጂ ወደኋላ አይደለም የሚጥለውና እኔ ግን እዛ ቦታ ላይ የምኖረው ለእናቴ ነው። እናቴ በችግር ነው ያስተማረችኝ። አባቴን አላውቀውም እና ይገርምሻል አንዳንዴ ህይወት ስትከብደኝ በህይወቴ ውስጥ ፈተናዎች ሲደራረቡብኝ ለበጎ ነው ብዬ አስብና አባቴ ትዝ ይለኛል። እውነት አባት ማለት ልክ ቤት ተሰርቶ ኮሎን ከሌለው ያቺ ቤት ይፈርሳልና አባት ግርማ ሞገስ ነው። አባት ይሰበስባል። አባት የቤቱ ዋና ምሰሶ ነውና እናቴ ችግር ሲደርስባት፣ እናቴ ስትከፋ፣ እኔን በችግር ስታሳድገኝ ወይኔ አባቴን ባወቅኩት እላለሁ። አባቴ በልጅነቴ ገና እሱ በህይወት ያጣሁት ሰዓት በጣም አስቸግር ነበር። ልጅ ነበርኩኝና ሰዎች ሁላ ለቅሶ ለማልቀስ በጣም አስቸግር ነበር። እናቴ እንግዳ ለመቀበል በቃ ልብሷ ላይ ተጠቅልዬ ነበረ ከእሷ ጋር እያለቀስኩ ሄደው እናቴ ስትነግረኝና አባቴ ወይኔ ባወቅኩት ይህን ችግር እኮ አባቴ እቅፍ ስር ሆኜ ይህን ችግር በነገርኩት ነበርና ቤተክርስቲያን ራሱ ሲሄድ የአባቴን መቃብር ናፍቀኝ ነበር ለማየት። ግን እናቴን ያንን ነገር አታሳይኝ ነበርና ቀላል ጊዜ አልነበረም ያንን ጊዜ ለማሳለፍ። ህይወት እንዳከበድናትም እንዳቀለልናትም እጃችን ላይ ነው። እኔ ግን ከእናቴ ብዙ ነገር ተምሬያለሁ። በጣም በችግር ነው ያስተማረችኝ። በጣም በመከራ በስቃይ ነው ያስተማረችኝና ያንን ግን ስማር አንድ የማይጠፋኝ ትዝ የሚለኝ ነገር ነበረ። እሱም ትዝ የሚለኝ ነገር እናቴ በጣም ቡና ትወድ ነበርና በሰዓቱ እኔ ተማሪ ነኝ። ትምህርት ቤት እየተመላለስኩኝ ነው የምማረው። መጥቼ ከሰዓት የሆነ ስራዎችን እየሰራው ራሴን እየቻልኩኝ እናቴን እያገዝኩኝ ነው ያለሁትና ከዛ በኋላ ያ መከራ ያ ስቃይ ሁሉ እያደረግኩኝ እናቴ በጣም ቡና ትወድ ነበር።
ቡና እየወደደች እያለ ቤታችን ውስጥ ምንም አይነት ቡና የለም። እኔ ኪሴ ውስጥ ብር የለም፣ እናቴ ብር የላትም። እና ቡና ታውቂያለሽ ብዬ አስባለሁ። እና ያ ቡና ያቺ ቅጠሏን ተቀንጥሳ መታ ምን አደረገች? መቁላት ጀመረች እናቴ። ያቺ ቅጠሏን ማለት ነው እርጥቧን፣ ያቺ እርጥቧን መጥቶ ቅጠሏን ቆልታ ከዛ በኋላ ምን አደረገችው? ወቅታ እንደ ቡና የጠጣችበት ቀን አለ። ያንን ጊዜ እኔ ግን በህይወቴ እናቴን ማስደሰት ነው የምፈልገውና ከዛ በኋላ እንደዛ እያደረግኩኝ እየተማርኩኝ ቀጠልኩኝ። እናቴም በጣም አይዞህ ትለኝ ነበረ፣ በርታ ጎበዝ ትለኝ ነበርና እናቴ ለእኔ ሁሉ ነገሬ ናት። እናቴ በህይወቴ ስላለችልኝ እኔ በጣም ደስተኛ ነኝ። ስለዚህ ያን ነገር እያደረግኩኝ 1ኛ ደረጃ ትምህርቴን አጠናቀቅኩኝ። አሁን የበለጠ ፈተና መጣብኝ። ግን እዚህ ጋር ትንሽ የልጅነት አንገታ እናድርገና እንዲህ ያልተለመደ ነገር ነገርከን በመሀል። ጥያቄውን እንኳን ሳታየው ወንድምህ እንግዲህ እየጻፈልህ እያደመክ ሄደህ ወረቀቱን ለመምህር እንደምትሰጥ እያጫወትከን ነበርና ይሄ ነገር ማለት አዲስ ሆነብኝ። ከዚህም በፊት ሰምቼው አላውቅም። እና እስኪ ጥያቄውን ሳታየው ወንድምህ በጻፈልህ ሄደህ ለመምህሩ ሰጥተህ የሚመጣው ምላሽ፣ የፈተናው ምላሽ ምን ነበር? እሱን ነገር ብታጫውተን። ድጋሚ ወደ ታች ክላስ አነስ ያለ አንድ ክላስ ዝቅ ብሎ መማር ነበርና ምንም ስለማላቅ ከነበርኩበት ክፍል አንድ ክላስ መምህራችን ዝቅ አድርጎኝ አንተ ይሄንን ማወቅ አለብህ፣ ይሄንን ተምረህ ና ብሎኝ እንደገና ምን አደረገኝ? ወደ ታች ክላስ አደረገኝና ያንን ክላስ በደንብ አውቄ በደንብ ተምሬ ወደ ላይ እየተማርኩኝ መጣሁኝ። ከዛ በኋላ ይገርምሻል በህይወቴ አንድም ቀን ከ1 እስከ 3 እንጂ ከዛ በላይ ደረጃ ላይ ወጥቼ አላውቅም። አነብ ነበር። ትምህርት ቤት አንድ ቀን እንኳን የፈለገ ችግር ቢመጣ ቀጥቼ አላውቅም። ምናልባት እግዚአብሔር ያምጣው ሞት ካልሆነ ቤተሰብ ካልታመመ በስተቀር በህይወት ቀርቼ አላውቅም። ትምህርት ቤት በደንብ አስተምሮሃል ማለት ነው ያ ሞመንት። በጣም ተምሬበታለሁ እና እኔ ለዛ ለእናቴ ነበረ ስል ይሄ ሁሉ የማደርገው። ምክንያቱም እናቴን ያስተማረችኝ በችግር በስቃይ ስለሆነ ያንን ነገር ውለታዋን መክፈል ስላለብኝ በዛ እየተማርኩኝ 8ኛ ክላስ ውጤት መጣልኝ። እዛው አካባቢ ከእናቴ ጋር ሆኜ ነበረ መማረው። ኤሌመንተሪ ትምህርት ቤት ውስጥ ስትማር የትምህርት ቤት ውሎህ፣ የትምህርት ቤት ትዝታ ምን ይመስል ነበር? ያ ሞመንትን መስማት ስለምፈልግ ነው። ኤሌመንተሪ ስማር የነበረኝ የልጅነት ትዝታዬ በጠዋት ተነስቶ እናቴ የሰው ቤት ነበረ የምትሰራው። ሌሊት ትነሳለች፣ ወገቧን አስራ ሰው ቤት ታገለግላለች እኔን ለማስተማር። ጠዋት ተነስታ ለእኔ ቁርስ ታዘጋጃለች። ቁርስ በልቼ እኔ ወደ ትምህርት ቤት፣ እሷ ደግሞ ወደ ሰው ቤት ነበር የምትሄደው ስራ ለመስራት እና እኔ ከሄድኩኝ በኋላ አዋዋሌ በቃ አንድና አንድ ትምህርት ቤት እገባለሁ። ሰዓት ሲደርስ ትምህርት ቤት እየተማርኩኝ እረፍት ይደርሳል። እረፍት ሰዓት አልወጣም፣ እዛው ነበረ ቁጭ የምለው ደብተሬን እያየሁኝ ደብተሬንም እየጠበኩኝ እስክሪፕቶዬን እየጠበኩኝ። ለምን ካልሽኝ እናቴ የሰው ቤት ሰርታ የገዛችልኝ እስክሪፕቶ ከተሰረኩኝ ሌላ የሚገዛልኝ ሰው የለም፣ ሌላ የማገኘው ነገር ስለሌለኝ እዛው ነበረ ቁጭ ብዬ የምውለው እና ግን በጣም ትዝታ የሚሆኑኝ ልጆች ነበሩ፣ ጓደኞች ነበሩ። አሁን በተለያየ አይነት ስራ ያሉ ከኔም ጋር አብሮ የቀጠሉ በጣም ጎበዝ ልጆች ነበሩ እና ከነሱ ጋር እየዋልኩኝ ከዛ ሰዓት ሲደርስ ደብተሬን ይዤ ቀጥታ ወደ ቤት ነበር የምመለሰው። እናቴ የለችም፣ ስራ ነው የምትሄደውና ከዛ በኋላ እኔ ከብቶችን እየጠበቅኩኝ እሷ እስከምመጣ ድረስ የሚሰራ ስራዎችን እየሰራው የቤት ስራዬንም እየሰራው እናቴን እጠብቃት ነበር። የልጅነት ትዝታዬ በጣም ደስ ይለኛል እና በጣም የሚገርመው ነገር ያኔ 4ኛ ክፍል ሆኜ ማስታወሳቸው ጓደኞቼ ከ12 ከ13 ዓመት በኋላ በተለያየ አይነት ሶሻል ሚዲያ አሁን ላይ ያገኘኋቸው ልጆች አሉና ስላገኘኋቸው በጣም ደስ ብሎኛል። ተለውጦ ተቀይረው እኔም ተለውጬ ተቀይሬ በዚህ እንዲህ ማግኘት የራሱ በጣም ደስ ብሎኛል። በጣም ደስ የሚል የልጅነት ጊዜ ነው የነበረ። በጣም ጥሩ ሀሳቦችን ሼር እያደረግን ነው እና እስኪ ከዛ በኋላ እንዴት ቀጠለ? የ2ኛ ደረጃ ትምህርትን እንዴት ቀጠልክ? እንዴት ነበር እስኪ ያለው ነገር? የ2ኛ ደረጃ ትምህርት ቤቴ ከዚህ የከፋ ነበርና ምክንያቱም ከዚህ የከፋ ስልሽ
ከአንደኛ እስከ 8ኛ ክፍል ስማር ከእናቴ ጋር ነበረ። ሁሉም ነገር ቤት ነበረ ምበላው፣ አቅራቢያ ነበረ ችግሯም። እናቴ በጣም ያማት ነበረ እና ህመሟንም እረዳት ነበረ። ግን አሁን ሃይስኩል ሲሄድ ሃይስኩሉ ከኛ ቤት ቢያንስ የ1 ሰዓት ተኩል መንገድ ነው ሃይስኩሉ። ለዚህ ያለኝ አማራጭ እዛ ከተማ ላይ ሄደሽ ተከራይተሽ ስንቅ ምናምን ከቤት ተቋጥሮልሽ ይዘሽ ነው የምትሄጂው። እና እኔ ግን እናቴ ያንን የማድረግ አቅሙ ስላልነበራት ግዴታ መመላለስ ስለነበረብኝ ጠዋት 12 ሰዓት እነሳለሁ፣ ለ1 ሰዓት ተኩል መንገድ እጓዛለሁ፣ እማራለሁ። ከሰዓት እንደገና 1 ሰዓት ተኩል እየተመላለስኩኝ ወደ እናቴ እመጣ ነበረ። 9ና 10 ስማርም በጣም በርትቼ ነበር መማረው። ምክንያቱም በህይወታችሁ ውስጥ ለምትኖሩለት ሰው ካለ፣ በህይወታችሁ ውስጥ ይህንን ማሳካት እፈልጋለሁ የምትሉት ነገር ካለ ታሳኪያለሽ በህይወትሽ ውስጥ። አንቺ ዋናው ነገር እዛ ቦታ መድረስ አለብኝ። አይ እንድተኛ ራሱ የሚቀሰቅሰኝ ነገር ምንድን ነው? በህይወቴ ውስጥ ለማን ነው የምኖረው? ለምንድን ነው የምኖረው የሚለው ጥያቄ ራስሽን ከጠየሹ በእርግጠኝነት ደግሞ ወደፊት ማለፍ ትችላለሽ። እኔ ግን ብርታቴ እናቴ ነበረች። ምክንያቱም ያግዛት ሰው የለም። አባቴ በህይወት አልነበረም። ወንድሞቼ እኔ የሚረዱበት አቅም አልነበራቸውም በሰዓቱ። ወንድሜም ተማሪ ነበረ። ስለዚህ ያንን ለማሳለፍ የመጨረሻም ልጅ ስለነበርኩኝ የእናቴ ትልቅ ተስፋ ነበርኩኝ። 9ና 10 እዛው ተምሬ ጨረስኩኝ እየተመላለስኩኝ። ከዛ 11ና 12 ሲሄድ ግን በጣም ከባድ ፈተና ነበረ። ምክንያቱም እዛ ቁጭ ብዬ ተከራይቼ ምናምን ነበር መማር ያለብኝ። ያለኝ አማራጭ እናቴ እዛ ተከራይቼ ከልጆች ጋር ተከራይቼ እንድኖር አደረገችኝ። እሁድ ሲሄድ ስንቅ ይዘሽ ትሄጃለሽ። እንደ ጉራጌ ማህበረሰብ አብዛኛው የሚታወቅ ቆጮ ነው እና ያቺ ቆጮ ከሚበላበት ነገር ይዘሽ ትሄጂና ግዴታ እስከ ሮብ ድረስ መቆየት አለበት። ያንን ምግብ ቆጮ ነው እስከ ሮብ መቆየት አለበት። ያቺ ከደረቀች ራሱ እየጠበስሽ ምጣድ ላይ ምናምን እየጠበስሽ መብላት አለብሽ በቃ ግዴታ። ስለዚህ እስከ ሮብ ድረስ እንደምንም በቃ በሜትርም ለክተሽ ግዴታ ያንን ማቆየት አለብሽ እና ያንን ነገር አድርጌ ተማርኩኝ 11ና 12። ግን ከባድ ፈተና ነበር የገጠመኝ 12 ላይ ስደርስ። እናቴ በጣም ያማታልና እኔ ተስፋዬ እናቴ ናት። 12ኛ ክፍል ፈተና ልፈተን ስል እናቴ ታመመች። በጣም ሾክ አደረግኩኝ። ያሰብኩትን ሁሉ ግራ ገባኝ። ፈጣሪ ሆይ እኔ ለእናቴ ነው የምኖረውን ነገር አጥቼ እንዴት ነው ልቀጥል የምችለው ነገር ብዬ ሁሌ ያለቅስ ነበርና ፈጣሪ ለእኔ ሁሉም ነገሬ ነው፣ ብርታቴ ነው። ያን ጊዜ እንዳልፈው አበርትቶኛል። ከዛ በኋላ ወንድሞቼ እናቴ ወደ ጸበል ይዟት ሄዱ። እናቴን የሌለችበት ቤት ባዶ ቤት ብቻዬን ከብቶችን እየጠበኩኝ ራሴ ሰርቼ እየበላሁኝ መማር ቀጠልኩ። ያም ሆኖ ፈተናዬን አላበቃም ነበርና እናቴ ጸበል ከሄደች በኋላ እኔ አላቅም ደህና ናት ይሉኛል። እናቴ ጸበል ከሄደች በኋላ በጣም የሚገርመው ነገር እናቴ ከጸበል ጠፋች። ለ1 ወር ያህል ከጸበል ጠፋች። እኔ አላቅም ደህና ናት ይሉኛል። ከዛ ያቺ ቦታ ስጠፋ ወንድሜ ከአዲስ አበባ ተነስቶ መጣ። በጣም ደስ አለኝ። ምክንያቱም እኔን ለመጠየቅ መስሎኝ ነበር። እኔ ሳላቅ የሰፈር ሰዎች ሰብስቦ እናታችን ጠፍታለች፣ ልናገኛት ስላልቻለን እዚህ ከመጣች ብዬ እናንተ ጋር መጣሁኝ ብሎ አማክሯቸው የለችም ተብሎ ተመልሶ ሄደ። እኔ ግን አልሰማሁኝም። ፈታኝ ነበርክ በዚህ ሰዓት? በዛ ሰዓት እያነበብኩኝ ነበር። 12ኛ ክላስ በደንብ እያነበብኩኝ ነበር እና እሑድም ቅዳሜም የማልበጣበት ጊዜ ነበረ። ሰፈር ሰዎች ከብቶች ቤት ምናምን እያስተካከሉ ይጠብቁኝ ነበረ። እናቴ ከጠፋች በኋላ እኔ አላወቅኩኝም። ጭራሽ ልክ 1 ወር ሲሆን እናቴ እንደሌለች አወቅኩኝ። ከመፈተኔ በፊት አስቡ። የሚሰማ ስሜት ግን ቀላል አይነበረም። እናት ማለት ህይወታችሁ የምታደምቀው በእናት ነው የሚደምቀው። እናት የሌለ ሰው ባዶ ነው የሚሆነው ህይወቱና ፈጣሪ መልካም ነው። በህይወቴ መልካም አድርጎልኝ እህቶቼ፣ ወንድሞቼ እናቴን እየፈለጉ ነውና 1 ወር ሙሉ በተስፋ ፈጣሪን ተስፋ እያደረግን እነሱም እየፈለጉ ወንድሜ በታክሲ ሲያልፍ እናቴ መኪና ምናምን ገጭቷት ሰውነቷ ቆሳስሎ ምናምን ድንጋይ ላይ በተቀመጠችበት አገኛት። እሷ ናት አይደለችም
የሚለው ነገር ላይ ቀርቦ ሲያያት እናታችን ናት። እውነት ፈጣሪ መንገድ አለው። በህይወትሽ ውስጥ ፈተናዎች ሲመጡ ወደፊት ላያሻግርሽ ነው እንጂ ወደኋላ ሊጥሉሽ አይደለም። እና አገኛት፣ ወደ ቤት ይዟት መጣ። እኔም በዛ ሆኜ በደስታ ሆኜ እናቴ ተገኝታ ፈተናውን ተፈተንኩኝ። ተፈትኜ እናቴን ቤት ነው ያለችው። ፈተና ከተፈተንኩኝ በኋላ ውጤት እስከሚመጣ ድረስ ደስ ብሎኝ በተስፋ እየጠበቅኩኝ እናታችሁ ቤት ገባች ማለት ነው። በዚህ ሰዓት አንተም ፈተናውን ተፈተንክ። ተመስገን። እናቴን ቤት ከመጣች በኋላ ፈተናዬን ተፈተንኩኝ። የፈተናዬን ውጤት መጨረሻዬ በጣም ደስ ይል ነበር። እግዚአብሔር ይመስገን ነው የእውነት። በዛ ሁሉ ፈተና ውስጥ ሆነ እንደዚህ አይነት ውጤት ማስመዝገብ ማለት በጣም አሪፍ ነው የእውነት። አንተ በጣም ጠንካራ ሰው ነህ እና ብዙዎችም ሲሉ ሰምቼ እስኪ ጋብዢው እሱ እንደዚህ አይነት ታሪክ አለው ብለውኝ ነበረ ወደ ስቱዲዮ የጠራው። የእውነት በጣም እየተገረምኩ ነው ስሰማ የነበረው። በጣም አስደናቂ ታሪክ ነው። በዛ ሁሉ ውስጥ አልፎ እንደዚህ አይነት ውጤት ማምጣት ደግሞ እጅጉን በጣም የሚደነቅ ነው እና የእውነትም ጎበዝ ነን። እሺ ቤተሰቦቻችን፣ ዛሬ በእኔ መንገድ ፕሮግራማችን ያቀረብንላችሁ እንግዳችን ወጣት አንዱዓለም የራሱን የህይወት መንገድ በዚህ መልክ አካፍሎናል። ከዚህ ህይወት ብዙ እንማራለን። ትወዷቸው ሼር አድርጉላቸው። የተሰማችሁን ደግሞ በኮሜንት አቀብሉን። ቀጣይ ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ